God bless our military. God bless Japan. God bless the United States of America. And God bless our Navy. Thank you, everybody. Thank you. Thank you. America's begun, and we are just... All right, welcome to Starbase. Away every time. The cost of access to space is extreme. የሀያላኑ ጥምረት ትራምፕና መስክ በአሁኑ ዘመን በዓለማችን ላይ ትልቅ ተጽዕኖ ካላቸው ሰዎች መካከል ሁለቱን ጥቀስ ቢባል የዶናልድ ትራምፕንና የኤለን መስክን ስም አለማንሳት የማይቻል ነው። አንደኛው የፖለቲካ ዓለም አወዛጋቢ ንጉሥ ሲሆኑ ሁለተኛው ደግሞ የቴክኖሎጂው ዓለም ፈጠራ ሰሪ ናቸው። ከጥቂት ዓመታት በፊት ግንኙነታቸው በመቃቀር የተሞላ ነበር። ትራምፕ መስክን ያለ ድጋፊ ዋጋ የለም ሲሉት፣ መስክ ደግሞ ትራምፕ ጡረታ መውጣት አለባቸው ብለው ነበር። ዛሬ ግን ታሪክ ተቀይሯል። ሁለቱ ሰዎች የአሜሪካን ብቻ ሳይሆን የዓለምን የወደፊት አቅጣጫ ለመቀየር እጅና ጓንት ሆነዋል። ክፍል 1 የማይመስለው ጥምረት ለምን ተባበሩ የሚለው ጥያቄ ብዙዎች ነው። መልሱ ግን ቀላል ነው። ምክንያቱም ተመሳሳይ ባህሪ ስላላቸው ነው። ሁለቱም ስጋት አይፈሩ። ትራምፕ በፖለቲካው ዓለም ሁሉንም ተቋማት ተቃውመው እንደሚቆሙት ሁሉ ኤለን መስክም በጠፈር ምርምር ወይም በስፔስ ኤክስ እና በኤሌክትሪክ መኪና ቴስላ ዘርፍ የማይቻሉ የሚመስሉ ነገሮችን አሳክተዋል። የሚዲያ ተጽዕኖ ትራምፕ ትሩዝ ሶሻልን ሲገነቡ፣ መስክ ደግሞ ኤክስን ወይም የቀድሞ ትዊተርን በመግዛት የመናገር ነፃነትንና የፖለቲካ ትረካውን ተቆጣጥረውታል። ተቋማትን መቃወም ሁለቱም ጥልቅ መንግስት ወይም ዲፕ ስቴት የሚባለውንና ቢሮክራሲን በእጅጉ ይቃወማሉ። ክፍል 2 የኤለን መስክ ሚና በትራምፕ አስተዳደር። ኤለን መስክ ለትራምፕ የምርጫ ቅስቀሳ በሚሊዮን የሚቆጠር ዶላር ከመለገስ ባለፈ በቀጥታ በመንግስት መዋቅር ውስጥ ሚና እንዲኖራቸው ታጭተዋል። ዶጅ ወይም ዲፓርትመንት ኦፍ ገቨርንመንት ኤፊሺየንሲ የተሰኘው አዲስ ተቋም የመንግስትን አላስፈላጊ ወጪ ለመቀነስ ታስቦ የተቋቋመ ሲሆን መስክ ይህንን ይመራሉ። ይህ ማለት ምን ማለት ነው? ኤለን መስክ በኩባንያዎቹ ውስጥ እንደሚገጥመው አይነት ፈጣን ውሳኔ በመንግስት ውስጥ እንዲኖር ይፈልጋሉ። ሁለተኛ፣ የቴክኖሎጂ የበላይነት። አሜሪካ በሰው ሰራሽ አስተውሎት ወይም በኤአይ እና በጠፈር ምርምር ቻይናን እንድትቀድም የትራምፕ ፖሊሲ በመስክ ዕውቀት ይታገዛል። ሶስተኛ፣ የኤሌክትሪክ መኪናዎች ዕጣ ፈንታ። ትራምፕ ለነዳጅ መኪናዎች ትኩረት ቢሰጡም ከመስክ ጋር ያላቸው ወዳጅነት የቴስላን የበላይነት አሳልፎ እንደማይሰጥ ይገመታል። ክፍል 3 ተግዳሮቶችና የወደፊት ስጋቶች። ይህ ግንኙነታቸው ሁልጊዜ አልጋ ባልጋ ላይሆን ይችላል። ሁለት ትልልቅ ስብዕናዎች። ሁለቱም ሰዎች እኔ ያልኩት ይሁን ባይ ናቸው። ትራምፕ ትኩረት ይወዳሉ፣ ኤለን መስክም እንዲሁ። በአንድ ክፍል ውስጥ ሁለት አንበሳ መኖሩ ግጭት ሊፈጠር ይችላል። የጥቅም ግጭት። የመስክ ኩባንያዎች ከመንግስት ጋር ትልልቅ ውል አላቸው። ኤለን መስክ የመንግስት አማካሪ ሲሆኑ ለራሳቸው ኩባንያ ያዳላል የሚለው ጥያቄ ትልቅ የህግና የሞራል ጥያቄ ያስነሳል። ኤለን መስክ ከቻይና ጋር ያለው የንግድ ትስስርና ትራምፕ በቻይና ላይ ያላቸው ጠንካራ አቋም የት ጋር ይገናኛሉ? ትራምፕና መስክ መተባበራቸው ለአንዳንዶቹ አሜሪካን እንደገና ታላቅ ለማድረግ ወሳኝ እርምጃ ሲሆን፣ ለሌሎች ደግሞ የቢሊዮነሮች ቁጥጥር ስጋት ነው። ሆኖም ግን ይህ ጥምረት በታሪክ ታይቶ የማይታወቅ የፖለቲካና የቴክኖሎጂ ውህደት መሆኑ አይካድም። የወደፊቱ ዓለም የሚወሰነው በዋይት ሃውስ በሚተላለፉ ውሳኔዎችና በሲሊኮን ቫሊ በሚፈጠሩ ቴክኖሎጂዎች ነው። ማሳሰቢያ፣ ይህ ስክሪፕት በሁለቱ ግለሰቦች ዙሪያ ያሉ ወቅታዊ መረጃዎችንና ትንታኔዎችን መሰረት ያደረገ ነው።